ሰላም እንዴት ናችሁ? በዚህ ቪዲዮ በእንግሊዝኛ ኮሚኒኬሽን ሰዓት at the expense of የምትል ፍሬዝ እንጠቀማለን። ሰብስክራይብ ማድረጋችሁን አትርሱ። at the expense of ማለት አንድን ድርጅት ዋጋ አስከፍሎ ወይም ደግሞ ጎድቶ በጓደኛ መስዋዕትነት ወይ ደግሞ ኪሳራ ጥቅም ማግኘት የሚፈልግን ሰው የምንናገርበት ወይም የምንመክርበት ፍሬዝ ነው። ለምሳሌ don't make money at the expense of society በማህበረሰብ ኪሳራ ገንዘብ አትፍጠር ስንለው ነው። ሁለተኛው ምሳሌ don't gain cheap popularity at the expense of a friend በጓደኛ ኪሳራ ርካሽ ስም አትፍጠር ማለት ነው። so don't say on the expense of ብዙ ጊዜ on የሚል እንጠቀማለን፣ ነገር ግን ትክክለኛው at the expense of ነው። so ጓደኛ ድርጅት ሊሆን ይችላል፣ ቤተሰብን፣ ጤናውንም ሊሆን ይችላል ኪሳራ ውስጥ ከቶ መስዋዕት አድርጎ ጥቅም ማግኘት የሚፈልግን ሰው የምንመክርበት የምንገስጽበት ፍሬዝ at the expense of። እስኪ ይህችን አክቲቪቲ እንስራ። ሌሎችን በመጉዳት ስኬት ላይ አትድረስ። በእንግሊዘኛ ወደ እንግሊዘኛ ቀይሩት እስኪ። አሁን በነገርኳችሁ መሰረት በጤና ኪሳራ ገንዘብ አትፍጠር። አሁንም እንደዚሁ እስኪ at the expense of ተጠቅማችሁ ሰንተንስ ትሰራላችሁ ማለት ነው። ሰብስክራይብ አድርጉ እንዲህ አይነት ቪዲዮዎች እንዲደርሳችሁ። ላይክ ሊንኩን ደግሞ ኮፒ አድርጋችሁ ሼር አድርጉ ለሌሎች። ታንክ ዩ ቬሪ ማች